ሰላም ቤተሰቦቼ እንዴት ናችሁ? ሰላም ቆያችሁ? እኔ አለሁኝ እግዚአብሔር ይመስገን። እንግዲህ አሁን እንገኘሁኝ አንድ ዝግጅት አለ ዛሬ። ይሄ ዝግጅት ምንድነው? ያው እንግዲህ እኔ በስራዬ ምክንያት ከተለያዩ አገር ሰዎች ጋር ነው ወዳጅነት ያለኝና አንድ የኬንያ አገር ዜጋ የሆነ ጓደኛዬ ወዳጄ ዛሬ እዚህ ሀገር ላይ የነበረውን ቆይታ ጨርሶ የአፍሪካ ህብረት ዲፕሎማት ነው እና ለ4 አመት ያህል ኢትዮጵያ ውስጥ ሲሰራ ነበረ። አሁን ደግሞ የስራውን ጨርሶ እዚህ የሚኖረውን የኢትዮጵያ የሚኖረውን ቆይታ ጨርሶ ወደ ሀገሩ የሚሄድበትን ምክንያት በማድረግ ዛሬ የሽኝት ፕሮግራም አለና እዛ ሽኝት ፕሮግራሙ ላይ ተገኝቼ ዝግጅቱ እስከሚጀምር ድረስ ለምን የሆነ ቪዲዮ አልሰራም ብዬ ነው። እና ማንሳት የፈለኩት ነገር ምንድነው? በጣም ብዙ ጊዜ እኔ ይገርመኛልና የነሱ እንደ ባህልም የሚተባበሩት ነገር አንዱ ሲሄድ ኢቭን ሲመጣ የሚያደርጉት አቀባበል እንደገና ደግሞ አብረው ላሳለፉት ጊዜ በጣም ዋጋ ይሰጣሉና ተመሰጋግነው ተመራርቀው ነው የሚለያዩትና ዛሬ እንግዲህ ጥሩ ቆይታ ነበርና የተለያየ ሀገር ዜጎች ጓደኞቹ ናቸው እኛንም ጨምሮ ኢትዮጵያውያኖቹን ጨምሮ የጉድባይ የስንብት ፓርቲ ነው ዝግጅት የምሳ ዝግጅት ነውና እንዲህ አይነት ነገር እኛም እንደ ባህል መያዝ አለብን ብዬ አስባለሁ። ሰው ከኛ ጋር የተወሰነ ጊዜ ቆይቶ ሰርቶ ባለን አቅም የግድ ትልቅ ዝግጅትና ፕሮግራም ማዘጋጀት የለብንምና የነበረን ቆይታ በጣም ጥሩ ቆይታ ነው። ሁሉ ጊዜ ግን እኛ እንደ ባህል ሊሆን እንደ እርግማን አላቅም ስንለያይ ከአንድ ሰው ጋር ሰርተን ስንጨርስ በጣም ብዙ ጊዜ እኔም የተለያዩ ብዙ ልምዶች ስላሉ የምንለያዩ በፍቅርና በምስጋና አይደለም። ይሄንን እንደ ባህል ይሆን እንደ እርግማን ያለብንን ነገር ንቅል አድርገን መጣል አለብንና በቃ በፍቅር ነው ሰው ሲገናኝም ሲለያይም በምስጋናና በፍቅር ነው መለያየት ያለበትና በቃ የነበረን ጊዜ ጥሩ የሚሆን መጥፎ አንዱ ለአንዱ ይቅርታ ተጠያይቆ ተመሰጋግሮ ነው መለያየት ያለበትና ባካችሁ ይሄንን እንደ ባህልና እንደ ልምድ ብንይዘው ደስ ይለኛል። ታንኪዩ